ሰላም ክቡራን ተከታታዮቻችን፣ ዛሬ በህልም ጉዳይ ላይ አንዳንድ ነገሮችን አንስተን ለመናገር ወደናል። አብራችሁን እንድትቆዩ እንጋብዛለን። በህልማችሁ እንስሳትን አይታችሁ ትርጉሙ ግራ አጋብቷችሁ ያውቃል? እንግዲያውስ ይህ ስለ አንዳንድ እንስሳት በህልም የመታየት ትርጉም እና ፍቻቸው የምንቃኝበት ትምህርት ይሆናል። ብዙ ጊዜ የምናያቸው ህልሞች ከውስጥ ስሜታችን ወይም ወደፊት ሊገጥሙን ከሚችሉ ነገሮች ጋር ይያያዛሉ። ዛሬ በህልማችን በብዛት የምናያቸው 5 እንስሳትና ፍቺዎቻቸውን እንመለከታለን። አንደኛ፣ እባብ። እባብ በህልም ማየት እንደ ሁኔታው ይለያያል። በአብዛኛው ግን ጥንቃቄን ያመለክታል። በቅርቡ ያሉ ተንኮለኛ ሰዎችን ወይም የምቀኝነት ምልክት ሊሆን ይችላል። ሆኖም እባቡን ሲገድሉት ካዩ ድልን ወይም አስቸጋሪ ሁኔታን መሻገርን ያሳያል። አንበሳ ማየት። አንበሳ የግርማ ሞገስ እና የኃይል ምልክት ነው። በህልሙ አንበሳ ካዩ ትልቅ ስልጣን፣ ክብር ወይም በራስ መተማመን እያገኙ መሆኑን ያሳያል። ነገር ግን አንበሳው አያሳድደውም ከሆነ ከበላይ አካል ወይም ከትልቅ ኃላፊነት የሚመጣ ጫና መኖሩን ሊጠቁም ይችላል። ሶስተኛ፣ ውሻ በህልም ማየት። ውሻ የታማኝነትና የጓደኝነት ምልክት ነው። ሰላማዊ ውሻ ማየት ጥሩ ጓደኛ ማግኘትን ወይም ካሉት ወላጆች ጋር ያሉትን ጥንካሬ ያሳያል። ነገር ግን የሚጮህ ወይም ሊነክስ የሚሞክር ውሻ ካዩ በቅርብ ወዳጆቹ የመከዳት ስጋት እንዳለ ሊጠቁም ይችላል። አራተኛ፣ ፈረስ በህልም ማየት። ፈረስ በህልም ማየት የነፃነትና የጉልበት ምልክት ነው። ፈረስ ላይ የተቀመጠው ሲጋልቡ ካዩ ህይወቱን በትክክል እየመሩት እንደሆነና ወደ ስኬት እየተጓዙ መሆኑን ያበስራል። አምስተኛ፣ ድመት ማየት። ድመት በህልም ማየት ብዙ ጊዜ ከግል ስሜት እና ከሴትነት ጋር ይያያዛል። አንዳንድ ጊዜ ደግሞ በዙሪያው ያሉ ጥቃቅን ማታለያዎችን ወይም ድብቅ ነገሮችን ሊያመለክት ይችላል። ክቡራን ተከታታዮቻችን፣ ዛሬ በእነዚህ እንስሳት ላይ እንደ አይነት ርዕስን አንስተን ለእናንተ አድርሰናል። በቀጣይ በሌሎች እንስሳቶችም ሆኑ ሌሎች የህልም ጉዳዮች ላይ የተለያዩ መረዳቶችን ወደ እናንተ የምናደርስ ይሆናል። እስከዛው በሌላ ቪዲዮ እስክንገናኝ ቸር ቆዩን። ሰላም ሰንብቱ።